ነው ማዳመጥ። ሁሌ 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 ከሀ ብለህ ስትጀምር የምትጀምረው ነገር በቃ በማላገጥ ነው። አምላክ አይዘበትበትም። ማላገጥህ እኔ ዋጋ ያስከፍላል አንድ ቀን። ምክንያቱም እያኖረን ያለው ስቲል ነው፣ እየነገርኩ ነው። አምላካችን እግዚአብሔር ነው። እኛ አምላክ ነው ብለን የተቀበልነውን አምላካችንን አንተ በዚህ ልክ ልትዘባበትበት አይገባም። በቃ ይሄ ነውር ነው። በእውነት ነው የምልህ። ምንም እየመረጥክ ሊሆን ይችላል የምታነሳው ቃላቶች፣ እንደ ቤተክርስቲያን አስተምሮ ደግሞ የራሱ ትርጉም ይኖረዋል። ግን አንተ በቃ ለአፍ ለከት ይኑር። በጭራሽ አምላካችን ያልነው የተቀበልነው እግዚአብሔር ላይ እንደዚህ አይነት ማላገጥ በቃ በጣም ነው የሚያስጠላው። እውነት ነው የምልህ ኢምራን፣ በቃ በጣም ያስጠላል። ለምንሰማው ሰዎች በጣም ነው የሚዘገን ነው። ስለዚህ በቃ አደብ ግዛ፣ ወይ ደግሞ ስታነብም ራስህን እንትን እያልክ ጥንቃቄ እያደረግ አንብብ። ታስተምር የምትፈልገውን ነገር በሌላ መንገድ አስተምር። ግዴታ እንዲህ እያልክ እግዚአብሔር እንዲህ ነው እያልክ መዘባበት አያስፈልግህም። በሌላ መንገድ ማግኘት አለብህም ለማስተማር። ክርስቲያኑን ለመመለስ ራሱ አምላካችን ላይ ቀልደህ አይደለም፣ አምላካችን የምንለው ላይ እንደዚህ አላግጠህ አይደለም። ስለዚህ በጣም ስነስርዓት አድርግ። በቃ እኔ በሰማው ቁጥር ሁሌ ነው በሳጨው። ምክንያቱም ለምንድን በቃ አምላክ ነው ብለን ተቀብለናል። እያኖረን ያለው አምላካችን ነው፣ ስቲል ነው ብያለሁ። ስለዚህ እሺ በል፣ ሰላም ዋል፣ ደህና ደሩ። እንደገና እናወራለን። ቡርቲ ችግር የለውም። ሀሳብሽን እንደ ሀሳብ ተቀብያለሁ። ግን አሁን የማወራው ነገር ትኩረት አድርገሽ አዳምጪ። ትክክል ነሽ፣ እረዳሻለሁ። መጽሐፍ ቅዱስን ገልጠን ስናነብ፣ የቤተ ክርስቲያን መጽሐፍ ገልጠን ስናነብ ስድብ ነው የሚመስላችሁ። ቢላህ አለይኩም ሙስሊሞች ታዘቡኝ። እናንተ ራሱ ቲክቶክ ላይ ከመጣሁ ጀምሮ ከ5 ዓመት አልፈናል። 5 ዓመት ሙሉ ካለ ማስረጃ ያወራሁበት ቀን አለ ካለ የትኛውም ክርስቲያን መጥቶ ሊወቅሰኝ ይችላል። እያንዳንዱ ነገር ያለው መጽሐፋችሁ ላይ ነው። መጽሐፋችሁ የሚለውን ገልጠን ስናነበው ቤተክርስቲያን አይነግሯችሁም። ቤተክርስቲያን ስትሄዱ ብር ትሰጣላችሁ፣ ታዋጣላችሁ። ብር ካዋጣችሁ ትሰለማላችሁ። መስቀል ከላስ በቃ አለቀ። በስመ አብ ይባል ትወጣለች፣ ዘመረች ትወጫለሽ፣ አለቀ። ይሄ ነው ያለው። መጽሐፍ ቅዱስን ገልጣችሁ አንብባችሁ አታውቁም። የቤተክርስቲያን መጽሐፍ አታውቁም። እኛ ገልጠን ደግሞ ስናነበው ስለ ይመስላችኋል። ምሳሌ ኢየሱስ ሞታ ሰዓት ደነገጠች፣ በቃ ትሰደባላችሁ። ግን መጽሐፍሽ እኮ ነው። ተመልከች መጽሐፍሽ ምን እንደሚል። እኔ እኮ አይደለሁም ያው በአይሁድ ልቦና አድሮ እንዳይሰሙ እንዳይለሙ አእምሯቸውን አሳውሮ ወልደ እግዚአብሔር ኢየሱስ ክርስቶስን ያስገረፈው ሰይጣን ነው። ስጋው አልቆ አጥንቱ እስኪቆረጥ ድረስ 6666 ጊዜ ገርፈውታል። ራሱን በዘንግ ቀጥቅጠውታል። ይህም አልበቃ ብሎ ልብ ድረስ እስኪሰማው በአክሊሉ ደፍተውበታል። እጆቹን የኋሊት አስረውታል። በጥፊ መተውታል። አክታቸውን ተፍተውበታል ይላል። አሁን ይሄን ሳነበው እኔ ስለ ይመስላችኋል? አምላክሽ እኮ ነው ቡርቴ አይደለም የሚያውቁት። መጽሐፉ እግዚአብሔር ኢየሱስን በጥፊ መተውታል። አምላክ በጥፊ ተመታ ይላል። ይህን ስንገልጽላችሁ ስለ ይመስላችኋል? ቀጥሎ ደግሞ መጽሐፍ ቅዱስ ላይ እግዚአብሔር ቅድም ያነሳሁት ነገር አለ። ምን የሚል ነገር ለላውጣውማ እንድታዩት እናንተ ማለት ነው። ሂዳችሁ ሰዎችን በሙሉ እረዱ። ተመልከችም እንደሚይዝ ቃል ያው ባቢሎን ሆይ ካለ በኋላ ሕፃናቶችሽን ይዞ እያነሳ በአለት ላይ የሚፈጠፍጣቸው የተመሰገነ ይላል እግዚአብሔር። ምን አለ? ልጆችን እየያዘ ድንጋይ ላይ የሚፈጠፍጣቸው የተመሰገነ ይሁን ይላል የእግዚአብሔር ቃል መጽሐፍ ቅዱስ። ይህን ሳነሳ ክርስታውት ሚውታርግ ማነ ሚውታርግ ይህን ስናናስ ዲ ይመስላችኋል? ቀጥሎ አምላክ እግዚአብሔር ታዘለ ይላል በክርስትና። ያው ይሄ ነው መጽሐፉ። ያው አምላክ እግዚአብሔር ታዘለ ይላል። ታዘለ ያው ታዝሎ አለ። ይህን ስናነሳ ዲ ይመስለኛ ቆይ ምናርግሽ ቡርቲ ቄሱ መጥቶ ሰድቦን ይሄዳል። መንቱን መጥቶ ሰድቦን ይሄዳል። እኛ ማስረጃ ከፍተኛ ጠየቁ አይደል እንዴ? ስለዚህ ቡርቲ እኔ ይገባኛል። ሁሉም ክርስቲያን መጀመሪያ ሳዳምጠኝ እንደዛ ነው የሚሰማው። ግን ይሄ የአንቺ መጽሐፍ ነው ቡርቲ። ያው መጽሐፎች ናቸው። ኢቭን በአፕሊኬሽን ውሸት ነው እንዳትሉ መጽሐፉን ይዘነዋል። አልሐምዱሊላህ መጽሐፉን ይዘን የምናወራቸው ምሳሌ ከባድ ነገር ጨመች። ተመልከች ምሳሌ እዚህ መጽሐፍ ላይ ሰይፈ ስላሴ ላይ ምን የሚል ነገር አለ? ላውጣው እንዴ። ያው እዚህ ጋር አንቺን ፈጥነሽ እንጀራና ወጡን መልካሙን ጠላና መልካሙን ጠጅ አዘጋጂ ይላል። ለእግዚአብሔር ጠላና ጠጅ ቀረበለት ይላል። ያው ጠላና ጠጅ ቃል በቃል ከዛ ተመከረ ያደጉትን አቀረበላቸው እስኪ ጠጉ ድረስ በሉ ጠጡ ይላል። እግዚአብሔር አምላክ አብርሃም ቤት ገብቶ አስካሪ መጠጣጣ መጽሐፍ ወይ ምን ላድርገው? እሺ ቆይ ቡርቲ አሁን ውሸት እኮ የሚሆነው ስድብ የሚሆነው ምንድን ነበረ? ይሄን በሙሉ ከራሴ ብናገር ነበር። ተመከሽ ጨምርሽ እዚህ ጋር ምን እንደሚል እግዚአብሔር አብ ወልድ መንፈስ ቅዱስ በእርሷ ምክንያት እንደ ላም ይዘላሉ፣ እንደ ላም አንበሳ ይዘላሉ። እግዚአብሔር እንደ ላም ይዘላል ይላል። ቆይ ግራ ገባኝ እኮ ይሄ መጽሐፋችሁ ነው። እኔ እንደ ላም አልኩም። መጽሐፉ ያው እንደ ላም ይዘላሉ ይላል። ስለዚህ ቡርቲ ሁለት ምርጫዎች አሉሽ።
አንደኛው መጽሐፉን መካድ፣ ሁለተኛው ደግሞ መቀበል ነው። እኛ ካለማስረጃ አላወራንም። ካለማስረጃ ማስረጃ ቀርበን መጽሐፋቸው ስናስረዳችሁ ስሜታዊ መሆን የለባቸው። ቡርቴ አንድ ጥያቄ ብቻ ልጠይቅሽና ይበቃሻል። በቃ አንድ ጥያቄ ብቻ። እግዚአብሔር አምላክ ታዘው ሚኖት አድርግ አንዴ በተራ እናውራሽ። ወገኖቻችን ተባረኩ፣ እናመሰግናለን። ቡርቴ እግዚአብሔር አምላክ ታዝሯል? አሁን እንኳን ያነበብከው ላይ ሰይፈ ስላሴ የሚለው ላይ ማለት ነው። ይሄ ከቤተክርስቲያን ውጪ ነው። ይሄ ገድላት ነው አይደለ? አይደለም። ቤተክርስቲያን በየቀኑ ጸሎት የሚደረግበት መጽሐፍ ያው ዘሰኞ፣ ዘስኑይ፣ ዘረቡ፣ ዘሐሙስ፣ ዘዓርብ፣ ዘቅዳሜ የተባለ በየቀኑ ግን ይሄ በአባቶች ነው የተጻፈው። ይሄ መጽሐፍ ቅዱስን አይወክልም። ይሄ ይሁንም የአባቶች ነው፣ አባቶች የጻፉት ነው። ኖ አይደለም። ይሄ ቤተክርስቲያን የምትጸልይበት መጽሐፍ ነው። ስትሄጂ ይሄን የሚያነቡት ግን በግዕዝ ነው። ገባሽ? ችግሩ ይሄ ነው። ይሄን ሲያነቡላችሁ የሚያነቡላችሁ በግዕዘኛው ነው። ሰላም ለፍቅረ መለኮት እያሉ ያነቡላችኋል በግዕዘኛ። ግን ትርጉሙማ አምላክ አብርሃም ቤት መጥቶ ታዘለን የሚለው ትርጉሙ አይሽ አይደለም። ስለዚህ ያው መጽሐፉ በየቀኑ ቤተክርስቲያን የሚጸለይበት መጽሐፍ ነው። ችግሩ ግን እነሱ የሚያነቡት በግዕዘኛው እናንተ እንዳይገባችሁ። እኔ ደግሞ አንተ ነበርክ እንዴ? ቆይ ጸሎት ሲያደርጉ ይሄን ጸሎት እንደሚያደርጉ ነበር እንሰማለን። አይሰማም እንዴ? በማይክ ትጸልዩ አይደለም? ጸሎት ሲደረግ ይሄ አይደለም የሚነበበው። እሺ ይሄን ተወሽ። ይሄ ውሸት ነው መጽሐፉ። ብቻ በቃ ቅድም ያልኩህን ብቻ ያዝልኝ። እኔ ከዚህ ውጪ ልንማማር አይደለም የሚገባው። ይሄን መጽሐፍ ምን ላድርገው ንገረኝ እስኪ። ውሸት ነው ምን ጉድ ነው? እኔም ካልኩት አይ በቃ ለማንኛውም የቅድም መልክቴ ብቻ ያዝልኝ። አለቀ ነገሩ። እሺ አንተ ነገር ልንገርሽ ተመጣጣች በፊት ማለት ነው። ምሳሌ ይሄ ብቻ አይ በቃ አሁን ምንም የሚጨርሰው ጉዳይ የለም እኮ። ቅድም ያልኩህን ብቻ ያዝልኝ። አለቀ። እኔ በጣም ነው የሚከፋኝ እንዲህ ብለህ ስትናገር፣ በጣም ነው የሚያናደኝ። አዎ ይገባኛል። መጽሐፉ ሲነበብ ስሜታዊ ይሆናልሽ። ሁሉም ክርስቲያን እንደዛ ነው። በቃ ከገባ ጥሩ ነው። አሁን ይሄኔ ልመልስልህ ስለማልችል ልውረድና እዚህ